ሄይ ጋይስ እንዴት ናችሁ? ዛሬ በአዲስ ኮንተንት ይዤላችሁ መጥቻለሁ። ከዚህ በፊት የኤአይ ኮንተንቶችን ነበር ማቀርብላችሁ። ዛሬ ደግሞ አዲስ ኮንተንት ይዤላችሁ መጥቻለሁ። ከዚህ በፊት ቤዚክ የነበራችሁን የኤዲቲንግ ስኪል አንድ ስቴፕ ከፍ ለማድረግ አዳዲስ የሆኑ ትሪኮችን ይዤላችሁ መጥቻለሁ። እንደምታውቁት ብዙ አይነት የኤዲቲንግ ስታይል አለ። በውጭ ሀገር በምናውቀው የአሌክስ ሆርሞዚ፣ የኢማን ጋዚ፣ የሚስተር ቢስት በጣም ብዙ አይነት የኤዲቲንግ ስታይሎች አሉ። እነዛ ሁላ የሚሰሩት ያው በምታውቋቸው ትልልቅ የኤዲቲንግ ሶፍትዌሮች እነ ፕሪሚየር ፕሮ ና አፍተር ኢፌክትን በመጠቀም ነው። ዛሬ ግን ፕሪሚየር ፕሮ ና አፍተር ኢፌክት ላይ የሚሰሩ አንዳንድ ገራሚ ኤዲቶችን በካፕከት መስራት እንደምንችል አሳያችኋለሁ ማለት ነው። ሁሉንም መስራት ይቻላል ማለት አንችልም። ማች ኬፔብል አይደለም ካፕከት፣ ግን አንዳንድ የሚገርሙ ኤዲቶችን በካፕከት መስራት እንችላለን። ሶ ዛሬ 5 የኤዲቲንግ ትሪኮችን አሳያችኋለሁ። ይሄ ቪዲዮ ከተመቻችሁና ብዙ ላይክ ካለው ደግሞ ሁለተኛ ፓርት አዘጋጅላችኋለሁ ማለት ነው። ወደ ቪዲዮ እንሂድ። የመጀመሪያው ትሪክ ከለር አይሶሌሽን ነው። ከለር አይሶሌሽን እንግዲህ ብዙ ትልልቅ ቻናሎች ላይ ሲጠቀሙ ታዩታላችሁ። ለምሳሌ እነ ሚስተር ቢስት፣ ሌሎች ትልልቅ ቻናሎች እንደዚህ አይነት ኤዲቲንግ ትሪክስ ሲጠቀሙ ታያላችሁ። ሶ ዛሬ እሱን እንዴት አድርገን መስራት እንደሚችል በካፕከት አሳያችኋለሁ ማለት ነው። ሶ መጀመሪያ ፋይሉን እናዘጋጃለን። አንድ ከለር የሆነ ፋይል እናዘጋጃለን። ከዛ በኋላ እንደምታዩት ይሄ ቪዲዮ ቨርቲካል አድርገው ይሄን ሶ ቪዲዮ ይሄን እንደምታዩት ይሄን ይመስላል። ከለር አይሶሌሽን ለመስራት እዚህ ጋር በመጀመሪያ አጀስት የምትለው ጋር ትሄዳላችሁ። ከዛ ኤችሲኤል የምትለው አለች አይደል? ከዛ የምትፈልጉትን ከለር ብቻ እንዲቀር ሌላውን እንዳለ ወደ ኋላ ዜሮ ታደርጉታላችሁ ማለት ነው። ለምሳሌ አሁን አረንጓዴው ቀረ፣ ሰማያዊውን ዜሮ እናድርገው እስቲ። ሁሉንም ትቀንሱታላችሁ ማለት ነው። ሶ እንደምታዩት አረንጓዴው ከለር ብቻ ቀረ ማለት ነው። ፊታቸው ከለር እዚህ ጋር እንደምታዩት ፊታቸውም አለ፣ እሱንም ዜሮ እናድርገው። አያችሁት? ከለሩ አረንጓዴ ብቻ ሆነ ማለት ነው። ሶ እንደምታዩት አረንጓዴ ከለር ማለት ነው። ቀይ ብቻ የምትፈልጉ ከሆነ ደግሞ ያው እንደዚህ ማድረግ ነው። ሌላው እንዳለ አጥፍታችሁ ቀዩን ብቻ ማድረግ ነው ማለት ነው። ይሲ እንዲህ በማድረግ ኤዲቲንጋችሁን አንድ ስቴፕ ከፍ ማድረግ ትችላላችሁ ማለት ነው። ኦብጀክቱ በደንብ ጎልቶ እንዲታይ በማድረግ ኤዲቲንጉ ላይ ትልቅ የሆነ ስቴፕ መሄድ ትችላላችሁ ማለት ነው። ሁለተኛው የኤዲቲንግ ትሪክ ደግሞ ላይት ስዋይፕ ይባላል። ይሄ ደግሞ ላይክ ያለን ፕሮዳክት ወይም ኤዲቲንግ ላይ ያሉን ኦብጀክቱን ላይክ በጣም ፕሮፌሽናል ያስመስልናል ማለት ነው። እንዴት እንደምሰራው ላሳያችሁ። ለምሳሌ እኔ ይሄኛውን ኦብጀክት አስገባሁት። እንደምታዩት እንደምታደርጉት ይሄን ዱፕሊኬት አድርጉት ሁለት ጊዜ፣ እዚሁ ኮፒ ፔስት አድርጉት። እንደምታዩት ሁለት ሆነ ማለት ነው። የላይኛውን ሰሌክት አድርጉትና እዚህ ጋር ከርቭ የሚል አለ። ከርቭ ጋር መታችሁ ይሄን ወደዚህ ያስጠጉት። እንደምታዩት በጣም ነጭ ይሆናል። ላይክ እንዲህ ከሆነ በኋላ እዚህ ጋር ቪዲዮ ማስክ የሚለው ላይ ትሄዱና ማስክ ትጨምሩላታላችሁ ማለት ነው። ይሄኛውን ማስክ እናድርገው። የዚህኛውን ዲግሪ እናስተካክለውና በዚህ መንገድ ቺን እናሳንሳታለን። ከዛ እዚህ ጋር እንመጣና ወደ ታች ወረድ ብለን ይሄኛውን ፌዘሩን ትንሽ እንጨምርለታለን። ሶ ከዚህ በኋላ ምን እንደምታደርጉት ኪ ፍሬም ነው የምትጨምሩት ማለት ነው። እዚህ ጋር ይሄኛውን ኪ ፍሬም ነው የምትጨምሩት። እዚህ ጋር መጀመሪያ ማስጀመሪያው ከዚህ አካባቢ ታደርጉታላችሁ። ከዚህ አካባቢ እንዲጀምር። ከዛ በኋላ ይሄኛው እዚህ ጋር አካባቢ ታደርጉትና እዚህ ጋር ሌላ ኪ ፍሬም ትፈጥራላችሁ ማለት ነው። እዩት አንዴ ምን እንደሚፈጠር አያችሁት? ሻይን ያደርጋል፣ ፕሮዳክቱ ሻይን ያደርጋል። ያ ሶ ሞር ፕሮፌሽናል ለማድረግ አንዳንድ ነገር ብቻ መጨመር ነው። ኢትስ ኦል አባውት ክሬቲቪቲ። እዚህ ጋር ድጋሚ እንዲመለስ እናድርገው እስቲ። እዩት በጣም ሻይን ያደርጋል። ከፈለግን እዚህ ጋር ኪ ፍሬሞችን ማስተካከል እንችላለን፣ በጣም ስሙዝ እንዲሆን ማለት ነው። እዚህ ጋር እንደምታዩት ኪ ፍሬሞቹን ይሄን ከርቭ እናደርገዋለን፣ ይሄኛውን ከርቭ እናደርገዋለን። ከዛ ስሙዝ ይሆንልናል ማለት ነው። አያችሁት? ሞር ስሙዝ ይሆናል። ስለ ኪ ፍሬም ሌላ ቪዲዮ ሰራላችኋለሁ ማለት ነው። አሁን እነዚህ ሁለቱን አንድ ላይ ኮምባይን ክሊፕ እንፍጠርላቸው። ሶ ለዚህ አሁን አኒሜሽን ከትለታለን ማለት ነው። እዚህ ጋር እንደምታዩት የተለያዩ አኒሜሽኖች አሉ። ያፕ አያችሁት? አሁን አኒሜሽኑን ከከተትን በኋላ በጣም ገራሚ ነው የሆነው። እዩት። ጀስት ሌት ሚ ሾው ዩ again።
ያ በጣም ሻይን ያደርጋል ማለት ነው። እሺ ሶ ሌላኛው የኤዲቲንግ ትሪክ ደግሞ ብዙ ጊዜ እናንተ ዶክመንተሪ ላይ የምታዩት አይነት ነው። እዚህ ጋር ቪዲዮን እንደምታዩት እንደዚህ አይነት ዶክመንተሪ ቪዲዮዎች እንደዚህ አይነት ስታይል በመጠቀም አይ ካቺንግ የሆነ ኤዲቲንግ ይጠቀማሉ ማለት ነው። እሱ እንዴት አድርገን በካፕከት መስራት እንደምንችል ላሳያችሁ። በመጀመሪያ የሚያስፈልጉ ወርዶችን ከኢንተርኔት ላይ ሰርች እናደርጋለን። ኢንተርኔት ላይ እንሄድና ለምሳሌ እኛ ካፕከት የምትለውን ወርድ ከሆነ የፈለግነው ካፕከት እንል ብለን ሰርች እናደርጋለን። ይኸው እዚህ ጋር ለምሳሌ እዚህ ጋር ካፕከት የምትል ወርድ አለች። ከዛ በኋላ ደግሞ ዝቅ ስትሉ እዚህ ጋር አካባቢ ካፕከት የሚሉ ወርዶች አሉ። እነዚህን ስክሪንሻት አድርጋችሁ ትይዛችኋላችሁ። ከዛ እነሱን አንድ ላይ ሰብስባችሁ ወደ ካፕከት ላይ ታስገባችኋላችሁ ማለት ነው። ሶ እንደምታደርጉት ቀጥታ ሄዳችሁ ቴክስት አድ እናደርጋለን ማለት ነው። ቴክስቱን እዚህ ጋር አድ እናደርግና እኛ ከደረደርናቸው መሀል ላይ ከዛ እዚህ ጋር ዲፊልት ቴክስት የሚላለ እሱን እንደልተዋለን፣ እናጠፋውና ስፔስ እናደርግበታለን ማለት ነው የምንፈልገውን ያህል ስፋት እስኪሰጠን ድረስ። ከዛ በኋላ መጀመሪያ ከኋላ ያለውን ይሄኛውን ዙም እናድርገው እኛ የምንፈልግበት ሳይዝ ድረስ። ይሄኛው በጣም ስፍት ይበልና እንደዚህ ይሁንልን። ከዛ ካፕከት የምትለዋቺ ቺን ተያዝልን እንደዚሁ። እሺ እንዲሰፋ አድርገን እዚህ ካፕከት የምትለውን ፓርት እናደርጋታለን። ከዛ ከለሩን ባክግራውንድ ከለሩን ቀይሯለን። ባክግራውንድ ከለር እዚህ ጋር እንደምታዩት ባክግራውንድ ይላል። ባክግራውንድ እናደርገውና ይሄኛውን መርጣለን። ሁለተኛውን መርጣለን። ከዛ ኦፓሲቲ የሚለውን እንቀንሷለን ማለት ነው። ከለሩን ከዛ በኋላ እዚሁ እንቀይራለን። ለምሳሌ ያ ሶ እንደዚህ ካደረግን በኋላ ምን እናደርጋለን? እዚህ ከመጀመሪያው እንመጣና 7 ፍሬም ወደ ጎን እንቆጥራለን። ከዛ በኋላ ከዛ እንቆርጣለን ማለት ነው። እስቲ 1 2 3 4 5 6 7 ይበቃል። ሶ ከዚህ ወደዛ ያለው ይጠፋል፣ ይሄኛው ፍሬም ይጠፋል ማለት ነው። ከዛ በኋላ ሁለተኛውን ትከቱታላችሁ። ሁለተኛውንም ትከቱትና ታሰፉታላችሁ የምትፈልጉት ቦታ እንድታደርጉት ማለት ነው። ታሰፉትና በዚህ በቢጫዋ ልክ ነው የምታደርጉት። በቢጫዋ ልክ እንዲገባላችሁ ነው የምታደርጉት። ይኸው በቢጫዋ ልክ ሆነ። በጣም አሪፍ። ስለዚህ ይህንም 7 እንቆጥራለን ማለት ነው። 1 2 3 4 5 6 7 ሌላው ይቆረጣል። አሪፍ። ሶ እንደዚህ ከተስተካከለ በኋላ እስቲ ኮፒ እናደርገዋለን። ከዛ በኋላ እዚህ ጋር መተን ፔስት እንበለውና ከዛ እዚህ ጋር መተን ፔስት። አሪፍ። እስቲ ነው አያችሁት እንዴት እንደሚያደርገው። ሶ አሁን ይሄን ደግሞ በደንብ ለማሳመር ምን እናደርጋለን መሰላችሁ? ይሄኛው እንደዚህ ካደረግን በኋላ እዚህ ጋር እንመጣና ኦፓሲቲውን 100 ታደርጉታላችሁ ማለት ነው። ኦፓሲቲውን 100 ታደርጉታላችሁ። ከዛ እዚህ ጋር ትመጡና እዚች ጋር ቴክስቷን ምን ታደርጉታላችሁ? ክሬት ኮምፓውንድ ክሊፕ ታደርጉታላችሁ። ከዛ እንደዚህ ይሆንላችኋል። አፍተር ዛት ቪዲዮ የሚለው እዚህ ጋር ትመጣላችሁ። ከዛም በኋላ ብሌንድ ነው እዚህ ጋር ይመጣላችኋል። ብሌንድ የሚለውን ምን ታደርጉታላችሁ? እዚህ ጋር ትመጡና መልቲፕላይ ትሉታላችሁ ማለት ነው። ሶ አያችሁት በጣም ደማቅ ሆነላችሁ ማለት ነው። ከዛ በኋላ ይሄን ደግሞ በደንብ ኢፌክት ለመጨመር ኢፌክት ላይ ትመጡና እዚች ጋር ሄዚ የሚለውን ኢፌክት እንጨምርበታለን ከኋላ ያለውን ብለር እንዲያደርግልን ማለት ነው። ሁለተኛው ደግሞ ቪንቴጅ የሚለውን ደግሞ እዚህ ጋር እንጨምርበታለን። ሶ እንደዚህ ከዛ በኋላ ደግሞ ስሙዝ እንዲሆን መጀመሪያ እነዚህን አንድ ላይ እነዚህን አጠቃላይ ምን እንፈጥራለን? ኮምፓውንድ ክሊፕ እናደርጋቸዋለን ማለት ነው። ከዛ እዚህ ጋር እንመጣና ሞሽን ብለር የሚለውን እንጨምራለን ማለት ነው። ሞሽን ብለር እንደዚህ አካባቢ እናደርገዋለን። ይሄ ቆጥሮ እስኪጨርስ ድረስ እንጠብቃለን። ያው እንደምታውቁት ይሄኛው በጣም ለዶክመንተሪ ቪዲዮዎች በጣም ገራሚ የሆነ የኤዲቲንግ ስታይል ነው። ብዙ ጊዜ ይጠቀሙታል። አብዛኛው ግን የምናየው ላይክ በአዶቤ ፕሪሚየር ወይም በአፍተር ኢፌክትስ ተጠቀሙት ነው የምናየው። ግን እንደምታዩት በካፕከትም መስራት ይቻላል ማለት ነው። እንዲህ በማድረግ ኤዲቲንጋችሁን ከፍ ማድረግ ትችላላችሁ ማለት ነው። እዚህ ጋር እስቲ ትሪም እናድርገው። ሁለት ቦታ ትሪም እናድርገውና ይሄኛውን ስፒድ እንስጠው። አካባቢ እዚህ አካባቢ ይሁን። ያ እስቲ እንደዚህ እናድርገው። እስቲ የሲባት ያበደ ነው የሆነው። አያችሁት?
ያ በጣም አሪፍ። አሁን ደግሞ ወደ ቀጣዩ ትሪክ እንሂድ። አራተኛው ደግሞ እንደዚህ አይነት ዲጂታል አቆጣጠር እንዴት እንሰራለን የሚለውን ላሳያችሁ ማለት ነው። አፍተር ኢፌክት ላይ የሚጠቀሙት የካውንት ነምበር ኤዲቲንግ ስታይል ነው። ይሄ ደግሞ በጣም ብዙ ጊዜ አፍተር ኢፌክት ላይ ነው በደንብ የሚሰራው። ይሄኛውን ኤዲቲንግ ስታይል ደግሞ እንዴት አድርገን በካፕከት እንሰራ እንደምንችል አሳያችኋለሁ። ሁለት አይነት አለ። የመጀመሪያው በዲጂት የሚሰራ ነው። ሁለተኛ ደግሞ ላይክ ቀናቶችን፣ ወራቶችን ወይም የተለያዩ ነገሮችን ለመስራት ነው። በመጀመሪያው ላሳያችሁ። መጀመሪያ ቴክስት አድ እናደርጋለን። እዚህ ጋር እንመጣና 3 ቴክስት ሌየሮችን አድ እናደርጋለን። ከዛ በኋላ እየመጣን እዚህ ጋር ዲፎልት ቴክስት የሚለውን እናጠፋና 0 እንጽፋለን። ያው እዚህ ጋር እንደምታዩት እዚህ ጋር አለ 0 ኢንተር ትሉትና 1 ኢንተር ትሉትና 1 2 እስከ 9 ድረስ ትጽፋላችሁ ማለት ነው። በቃ 9 ድረስ ትጽፋላችሁ። ሁለተኛውም ጋር ትመጡና እንደዚሁ ከ1 እስከ 9 ትጽፋላችሁ ማለት ነው። 0 1 ከዛ በኋላ ምን ታደርጋላችሁ? ይሄኛው እነዚህ ሶስቱን እኩል ታረጉታላችሁ። እነዚህ ሶስቱን እኩል መስመር ላይ ታረጓቸዋላችሁ ማለት ነው። ያውና እንደዚህ አድርጋችሁ እኩል መስመር ላይ እንዲሆኑ ታረጋቸዋላችሁ ማለት ነው። ይሄኛው ነገር ግራ ከገባችሁና እኩል አልመጣ ካላችሁ እዚህ ጋር ግራይድ የሚል አለ። ስለዚህ ግራይድ ከዚህ እኩል እንደምታዩት በዚህ ግራይዷ እኩል ታረጉታላችሁ ማለት ነው። ሶ በዚህ ልክ ታረጉታላችሁ። ምን ታደርጋላችሁ? እዚህ ጋር ኪ ፍሬም ትፈጥራላችሁ ማለት ነው። እዚህ ጋር ዝቅ ትሉና የአንደኛውን ትመርጡና እዚህ ጋር ኪ ፍሬም ትፈጥራላችሁ ማለት ነው። እዚህ ጋር ትመጡና ኪ ፍሬም ታበራላችሁ። እዚህ ጋርም ትመጣላችሁ ኪ ፍሬም ታበራላችሁ። ሶስተኛውም ትመጣላችሁ። ከዛ ኪ ፍሬም እዚህ ጋር ታበራላችሁ ማለት ነው። ሶ ትመጡና ደግሞ እዚህ ጋር መጨረሻው ላይ ኪ ፍሬም ትጨርሳላችሁ ማለት ነው። ኪ ፍሬም ታደርጋላችሁ እዚህ ጋር ኪ ፍሬም ታደርጋላችሁ። እዚህ ጋርም ደግሞ ኪ ፍሬም ታደርጋላችሁ። እስቲ ሶ ልክ ፕሌይ ስትሉት እንደዚህ ሜድ ይሆናል ማለት ነው። አያችሁት? ሶ እዚህ ጋር እንደዚህ ያቆማል ማለት ነው። ሶ እስቲ ያ ግን አሁን ሲሄድ እኩል እንዲሄድ አናደርገውም፣ አንፈልግም። ስለዚህ ምን እናደርጋለን? እናዘበራርቀዋለን ማለት ነው። ይሄኛው መጨረሻውን ደግሞ እንደዚህ ታደርጉታላችሁ። እስቲ መጀመሪያ ላይ እንደዚህ ሲመጣላችሁ ምን ታደርጋላችሁ ማለት ነው? እነዚህ ሶስቱን ትመርጣላችሁ ማለት ነው። ሶስቱን ከመረጣችሁ በኋላ ምንድነው የምታደርጉት? እዚህ ጋር የቁጥሩን አይነት ስታይልን ትቀይሩታላችሁ ማለት ነው። እኔ ይሄኛው ተመችቶኛል፣ ይሄኛውን አድርጌዋለሁ ማለት ነው። ሶ ይሄኛውን አንዴ ኮምፓውንድ ክሊፕ እናድርገው። ኮምፓውንድ ክሬት እናድርግና እዚህ ጋር ማስክ እንፈጥራለን ማለት ነው። ሄደን እዚህ ጋር ቪዲዮ የሚለው ላይ እንሄድና ማስክ እንፈጥራለን ማለት ነው። በቃ ይሄኛውን በዚህ መልኩ በዚህ እናጠባዋለን። እዚህ ጋር ደግሞ እንሰጣዋለን ፌዘር እዚች ጋር እንሰጣዋለን ማለት ነው። ራውንድ ኮርነር ምናምን ይላል። ያው ሶ እንደዚህ እናደርጋለን ማለት ነው። ከዛ በኋላ እዚህ ጋር ግራይድ የሚለውን እናጠፋለን ማለት ነው። ክሊር እናደርገዋለን። እስቲ ቪዲዮ እንመልከተው አንዴ እንዴት ሆነልን ማለት ነው። አሪፍ ቪዲዮ ያ ሶ በዚህ መልኩ እንደዚህ አይነት የካውንቲንግ ኢፌክት መስራት እንችላለን ማለት ነው። እሺ ይሄኛው በቁጥር ካውንቲንግ ነው ያሳያችሁ። ሌላ ደግሞ እስቲ ለምሳሌ በአመተ ምህረት በምናም ቢሆንስ እንዴት ነው የምንሰራው የሚለውን ደግሞ ላሳያችሁ። ወይ በወራቶች ምናም ቢሆን ለምሳሌ እዚህ ጋር ቴክስት ሌየር እንጨምራለን። ወራቶች እንጽፋለን። ለምሳሌ እዚህ ጋር ሶ እነዚህን ወራቶች ከጻፍን በኋላ 13ቱን ወራቶች ለምሳሌ እኛ በዚህ መልኩ እናድርገው። ሶ በዚህ መልኩ እናደርጋቸዋለን ማለት ነው። ከዛ እዚህ ጋር አምጥተን መጀመሪያው ላይ እናደርጋለን። ላይን ሳያስፈልገን አይቀርም፣ ላይን እንከትበታለን። እስቲ ያ እዚህ ጋር እኩል እናደርጋለን ማለት ነው። ከዛ እዚህ ጋር ምን እናደርጋለን? ኪ ፍሬም እንከታለን። ኪ ፍሬም እዚህ ጋር እንከታለን ማለት ነው። ከዛ እንመጣና እዚህ ጋር አካባቢ ወደ መጨረሻው እንወስዳለን። እዚህ ጋር ሌላ ኪ ፍሬም እንፈጥራለን ማለት ነው። ስለዚህ እንዴት ይሆናል ማለት ነው? እንደዚህ ይሆናል። አሪፍ ሶ ምን እናደርጋለን? አሁን ኮምፓውንድ ክሊፕ ክሬት እናደርጋለን እዚህ።
ከዛ ወደ ማስክ እንሄዳለን። ማስክ እናደርገዋለን። ማስክ ከዛ በኋላ ይሄኛው ጎኑን ደግሞ እናሰፋዋለን። እዚህ ጋር ግራይዱን እናጥፈው። ከዛ መጨረሻ ላይ ምንድነው ሞሽን ብለር እዚህ ጋር እንከትበታለን ማለት ነው። ከዛ እስኪ ጨርስ ይሄኛውን እንጠብቃለን። ሶ አልቋል ማለት ነው። የመጨረሻውን ሪዘልቱን ላሳያችሁ። ላይክ እንደዚህ ይሆናል ማለት ነው። እንደዚህ አይነት ያበደ የሚገርም የሆነ ካውንቲንግ ኢፌክት ያሳያችኋል ማለት ነው። ግን ቪዲዮውን እዚህ ድረስ ካያችሁት ተመችቷችኋል ማለት ነው። እስቲ ላይክ አድርጉ ይሄን ቪዲዮ። ቀጣዩና አምስተኛው የመጨረሻው ኢፌክት ደግሞ ምንድነው ካውንት ዳውን ኢፌክት ነው። ይሄ ደግሞ ብዙ ጊዜ የሚጠቀሙት ሀይ የሆኑ ኤዲቲንጎች ላይ ነው። አፍተር ኢፌክት ላይ ነው እንደዚህ አይነት የኤዲቲንግ ስታይል የተለመደው ብዙ ጊዜ እና ይህን የካውንት ዳውን ኢፌክት እንዴት ካፕከት ላይ እንደምሰራ ላሳያችሁ። ሶ ካፕከት ላይ ትገቡና እዚች ጋር አንድ ቴክስት አድ ታደርጋላችሁ ማለት ነው። ከዛ ቴክስቱን ታጠፉትና ኦን ትጽፋላችሁ ማለት ነው። ከዛ ኦን ከጻፋችሁ በኋላ ቺን ስኬል አድርጓት፣ በደንብ ስኬል አድርጓት። ከዛ በኋላ ምን ታደርጉታላችሁ? ከለሩን ቀይሩት ወደ ግራጫ ነገር። ከዛ በኋላ ምንድነው ዱፕሊኬት አድርጓት፣ ሁለቴ አንዴ ኮፒ አድርጓትና እዛው ፔስት በሏት። ከዛ ቺኛዋን ደግሞ ከለሯን ቀይሯት። እዚህ ጋር እንደዚህ ሰማያዊ ትሆናለች ማለት ነው። ከዛ ሰማያዊ ካረጋቻት በኋላ ምን ታረጋላችሁ? የላይኛውን ሰሌክት አድርጉ። ከዛ በኋላ አኒሜሽን ላይ ሄዱና አውት የሚለው ላይ ቼዝ አድርጉ። አኒሜሽን ላይ ትሄዱና ክሎክ ዋይፕ የሚለውን እዚህ ጋር አኒሜሽን ትመርጣላችሁ ማለት ነው። እስቲ እንዴት አድርገው ማለት ነው። ሶ እዚህ ጋር ትመጡና እዚህ ጋር ሙሉ ሰከንዱን ታረጉታላችሁ ማለት ነው። ሙሉ ሰከንዱን አያችሁት? ክሎክ ዋይድ አድርገ ማለት ነው። ግን አሁን የምንፈልገው የ10 ሰከንድ ካውንት ዳውን እንዲያደርግልን ነው ማለት ነው። ስለዚህ የ10 ሰከንድ ቪዲዮ እናደርገዋለን። ለ10 ሰከንድ እናደርገዋለን ማለት ነው። እዚህ ጋር እንሄድና ደግሞ የአኒሜሽኑ ላይ የ10 ሰከንድ ሙሉ እዚህ ጋር እናደርገዋለን ማለት ነው። በ10 ሰከንድ ሙሉ እንዲቆጥር እሺ። ከዛ እዚህ ጋር መጀመሪያ ክሬት ኮምፓውንድ ክሊፕ እናደርገዋለን። ክሬት ኮምፓውንድ ክሊፕ ካረግነው በኋላ አሁን ቁጥር እዚህ ጋር ከዚህ ኩል አብሮ እንዲዞርልን መጨረሻ ላይ ቁጥሩ እንዳይዛባብን መጀመሪያ ምን እናደርጋለን? ራሳችን እዚህ ከምንቆራርጠው እያንዳንዱን ፓርት ጊዜ ስለሚፈጅብን ምን እናደርጋለን? ቻትጂፒቲን ሄደን እንጠይቃታለን ማለት ነው። ሶ ቻትጂፒቲ ጋር እንሄድና ክሬት ኤስአርቲ ፋይል ፎር 10 ሰከንድ ካውንት ዳውን እንላለን። ከዛ በኋላ ቻትጂፒቲ ፋይሉን ይሰጠናል። እኛ እዚህ ጋር እንደምናየው ዳውንሎድ እናደርገዋለን ማለት ነው። ፋይሉ እዚህ ጋር አለ ማለት ነው። እዚህ ጋር እንደምታዩት ኤስአርቲ ፋይል ነው። ይሄን ወስደን ካፕከት ላይ እንከተዋለን ማለት ነው። ከዛ ካፕከት እንደዚህ አይነት የ10 ሰከንድ ይሰጠናል ማለት ነው። ለይቶ አያችሁት? የ10 ሰከንድ ማለት ነው ቁጥር። ሶ እዚህ ጋር ቁጥሯን ከፍ እናደርግትና 8 ቁጥር ይሆናል። ከዛ በኋላ እዚህ ጋር ስታይሉን ቀይረዋለን ደስ ባለን እኛ በተመቸን። ይሄኛው አሪፍ ነው። ሳውንድ ደግሞ እንክተትለትና ሶ እንደዚህ ሳውንድ እንከትለታለን መጨረሻ ላይ ማለት ነው። እስቲ ቪዲዮ እንዴት እንደሚመጣ ነው። በጣም አሪፍ ቪዲዮ ነው። ሶ እንደዚህ ያደርጋችሁ ካውንት ዳውን ኢፌክትም መስራት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። በጣም አሪፍ ነገሮችን እንደተማራችሁበት አምናለሁ። ቤዚክ ከነበራችሁ እውቀት ላይ አንድ ስቴፕ ከፍ እንዳደረጋችሁበት አምናለሁ። ሶ ቀጣይም ቪዲዮዎች እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ይሄን ቻናል ላይክ በማድረግ ፍላጎታችሁን አሳዩ ማለት ነው። ሶ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ